አይ ውዶቼ ዛሬ ደግሞ ምንየው እንዴት ኦንላይን ስራ ሰርተን ብር የምናገኝና ይሄ ስራ ደግሞ ለመስራት ምንም ገንዘብ የማያስፈልግና ክፍያው ደግሞ በጣም ከፍ ያለውና የገበያችን ብር ወይም ኑሮ በጣም ጨምር ነው። ይሄን ቪዲዮ ካያችሁ እርግጠኛ ነኝ ሙሉ ለሙሉ ሀብታም ትሆናላችሁ። አሁን ወደ ቪዲዮ ሳንገባ ሰብስክራይብ እና ኮሜንት ማድረግ አትርሱ ያልኩ። ወደ ቪዲዮ መጀመሪያ ላይ እዚህ ጋር ገብተን ፍሪላንሰር ብለን ሰርች እናደርጋለን። ከዛ በኋላ መጀመሪያ ላይ የመጣውን ዌብሳይት እንገባለን። ስንገባ ሆም ፔጁ በእንደዚህ አይነት መልኩ ይመጣል። አሁን እዚህ ጋር ሳይን አፕ እንለዋለን። ከዛ በኋላ ኮንቲኒው ዊዝ ጉግል፣ ኮንቲኒው ዊዝ ፌስቡክ እና የተለያዩ ጥያቄዎች አለው። አሁን እኔ ኮንቲኒው ዊዝ ጉግል እለዋለሁ። ከዛ በኋላ የጉግል አካውንቴን እመርጣለሁ። ከመረጥነው በኋላ አሁን ሳይን አፕ ይሆናል ማለት ነው። ዌልካም ባክ እያለን ነው። አሁን ስኪላችን እንመርጣለን። የምንችለውን ችሎታችን ዌብ ዲቨሎፐር መሆን ይችላል፣ ካሜራ፣ የተለያዩ ችሎታቸውን ታስመዝግባላችሁ ማለት ነው። እኔ አሁን ለምሳሌ ሶፍትዌር ነኝ፣ ሶፍትዌር እላለሁ። ከዛ በኋላ ኮርሴን ይጠይቀኛል። ለምሳሌ ይሄንን እና ይሄንን አረጉት በኋላ ላይ ጄ ኔክስት አድርገዋለሁ። ከዛ በኋላ ሊንክ ዩር አካውንት ይለኛል። ለአሁኑ ስኬፕ ይለዋለሁ። ለምንድነው ብትሉኝም ጊዜ ይወስዳል። አሁን ዩር ኔም ይለኛል። እኔም አንቲኮርጋው ነኝ። ዩር ፕሮፋይል ፒክቸር ይላል። አሁን ለምሳሌ የኔ ፕሮፋይል ፒክቸር ልቀይረው። እዚህ ጋር ግጬ ኮንቲኒው አድርጌ ፈለጋችሁት እዚህ ጋር ነካችሁ መቀየር ትችላላችሁ። እኔ አሁን ይሻለኛል ይሄ ነው። እዛ ኔክስት እናደርጋለን። what do you want to do? write one limit description yourself። አሁን ይሄ ዲስክሪፕሽን ለመጻፍ እኛ የምንጠቀመው ቻት ጂፒቲ ነው። እዚህ ጋር ቻት ጂፒቲ አድርገን ሰርች እናደርጋለን። ከዛ በኋላ እንደዚህ እንለዋለን። ይሄንን ኮፒ አድርገን እዚህ ላይ I want to register freelancer software on freelancer.com, right? And my name is Karga and I am software developer እንለዋለን። ከዛ በኋላ ኤንተር እናደርጋለን ማለት ነው። ያው በእንደዚህ መልኩ ያምጥልናል። አሁን እዚህ ጋር እቺን አይ አም ቲኮ የምትለውን ኮፒ አድርገን እዚህ ላይ ፔስት እናደርገዋለን ማለት ነው። is enter say እዚህ ከዛ በኋላ ይሄንን ኮፒ አድርገን እዚህ ጋር ፔስት አድርገን ተረንዋለን። ከዛ በኋላ በራሱ አፕዴት አድርጎ ይሰራል። ለምሳሌ ሶፍትዌር ዲቨሎፐር ዊዝ ፎከስ ኳሊቲ ኮድ እዚህ ጋር ላይ ያደርገዋለሁ። እዛ ዲስክሪፕሽን ዩርሰልፍ ዲስክራይብ ዩርሰልፍ የሚለውን ኮፒ አድርጌ እዚህ ላይ ፔስት ያደርጋለሁ ማለት ነው። ደግሞ ይኸው በእንደዚህ መልኩ ያምጥልናል። አይ አም አንቲኮርጋው እና የኔ የሚሆኑልኝ እንደዚህ ያምጥልኛል ማለት ነው። ከዛ በኋላ ኮፒ አድርጌ እዚህ ላይ ገብቼ ፔስት ያደርጋለሁ ማለት ነው። እዛ ላይ ብዬ ኔክስት እለዋለሁ። እዛ what do you when you like speaker will use this help match you with line። ይሄ ማለት
የምትመርጡት አሁን እናንተ የሚቀጥራችሁን ሰው የሚያወራ ማለት ነው። ስለዚህ ምርጡ እንግሊሽ እንለዋለን። እነዚህ በጣም ምርጥ ስለሆኑ ሁሉንም እንመርጣለን ማለት ነው። ስለዚህ መርጠዋል። አሁን ዊን ዩ የተወለዳችሁበት እየጠየቀ ነው። አሁን ለምሳሌ ወደዚህ አድርጌው ስራ አድርጌው ከዛ በኋላ ፌብሩዋሪ 14 ቀን ሊበል ከዛ you have been latest years old። ይህ ማለት እናንተ ከ16 በላይ መሆን ግዴታ ነው ማለት ነው። ስለዚህ እዚህ ጋር ነክቼ 09 ይለዋለሁ ማለት ነው። ኔክስት ስናደርግ አሁን ደግሞ ፔመንት ቬሪፊኬሽን ይላል። አሁን እኔ ፔመንት ይዤ የለውም። ስለዚህ ስኪፕ እንላለን። ከፈለጋችሁ ግን ቬሪፋይ ሚዝድ ብላችሁ እንደዚህ ከፈለጋችሁ ዴቢት ካርዳችሁን ማስገባት ትችላላችሁ። ከፈለጋችሁ ደግሞ ፔፓል፣ ከፈለጋችሁ ደግሞ እነዚህ የአገራዎችን ገንዘብ ቬሪፋይ ማድረግ ትችላላችሁ። አሁን ይሄ እኔ አላስገባም። ስለዚህ ስኪፕ እለዋለሁ። ከዛ በኋላ ፕላስ ሜምበርሺፕ ይላል። ከዛ በኋላ ስታርት ዩር 3 months አው ሴይ ስታርት እንለዋለን። ፈለግን ደግሞ ስኬፕ እንለዋለን። ስለዚህ ስኬፕ እንለዋለን ለዛሬ። እዛ ዩር ኤክስፒሪየንስ ይላል። ኤክስፒሪየንስ ማለት እናንተ ችሎታ ኤክስፒሪየንሳችሁን ማለት ነው። እኔ ታውቱን ለምሳሌ ሶፍትዌር ዴቨሎፐር እለዋለሁ። ካምፓኒ እንዲቀጥሩኝ አፕል እለዋለሁ። ለምን ብትሉም በጣም ትልቅ ካምፓኒ ስለሆነ ትልቅ ካምፓኒ ውስጥ እንደሚሰራ እንዲሁኝ ማለት ነው። ስለዚህ 01 እዚህ ጋር ደግሞ ስታርት ዴት የጀመራችሁት እዚህ ካምፓኒ ውስጥ ለመስራት ማለት ነው። እስቲ አሁን እኔ ልመርጥ 20 ብዬ ከዛ ፌብሩዋሪ 3 ቀን ልበለው። ዲጄት የሚለው ደግሞ ጃንዋሪ 1 ልበለው። ከዛ በኋላ አይም currently in this role እንላለን። ኔክስት እንለዋለን። ሪፍሬት enter your email address your ኢሜላችሁትን አድ ታደርጋላችሁ ማለት ነው። እኔ አሁን አንቲኮ አድርገው gmail.com you cannot send invite yourself። ስለዚህ የተለየ ማድረግ አለብን ማለት ነው። እዚህ ጋር ነክተን ሴንድ እናደርገዋለን። ከዛ በኋላ ፊኒሽ እንለዋለን። ይሄ በእንደዚህ መልኩ ተመስግናል። አሁን እኔ ፕሮፋይልን ስነካ ፊው ፕሮፋይል ሲያደርግ ቬሪፋይ ያደረጉት ማየት እንችላለን ማለት ነው። ኢሜይሌ ቬሪፋይ ሆነዋል። ሞባይል አልሆነም፣ ኢሜል ሜዞድ አልሆነም። ቬሪፋይ አይዲ ማለት ደግሞ ፓስፖርት ወይም ዲጂታል አይዲ። ይሄ ደግሞ ፌስቡክ አካውንታችሁን ኮኔክት እዚህ ጋር ማድረግ ማለት ነው። አሁን ለምሳሌ ይሄ የተዘጋለው እዚህ ጋር ፕሮፋይል ያለኝ ከፈለኩት ኤዲት ማድረግ ይችላለሁ። ከፈለኩት ደግሞ እዚህ ጋር ገብቼ አሁን እዚህ ጋር ቢገባ የተለያዩ ስራዎችን ማግኘት ይችላለሁ። አሁን 2 ደቂቃ ፊት የተለቀቀው ስራ ነው። 750 ዩሮ እየተሰጠ ነው። እዚህ ጋር ፈለጋችሁትም መንካትና መስራት ትችላላችሁ እያልኩት ነገዩ